በ2017 በጀት ዓመት መንግስት የህብረተሰቡን የልማት የመልካም አስተዳደርና የጸጥታ ስራዎችን በመስራት ሌት ከቀን እያከናወነ ይገኛል። ይህ በእንዲህ እንዳለ የቂርቆስ ክፍለ ከተማ አስተዳደር ወረዳ 05 ብልጽግና ፓርቲ ጽህፈት ቤት የወጣት ክንፍ አመራር የሆኑት አቶ ኤማን እሸቱ ወጣቶች በብልጽግና ቤተሰብ ማዕቀፍ በመሆን በበጀት ዓመቱ የተከናወኑ ተግባራትን እንደሚከተለው ያብራራሉ። ስሜ ኤማን እሸቱ እባላለሁ። በቂርቆስ ክፍለ ከተማ ብልጽግና ፓርቲ ወረዳ 5 የብልጽግና ፓርቲ ወጣቶች ክንፍ ሰብሳቢ ነኝ። እንደሚታወቀው በወረዳችን 9 የብልጽግና ህብረትና 49 የብልጽግና ቤተሰብ አለን። እንደ ክንፍ በርካታ ኢኮኖሚና ፖለቲካዊ ተጠቃሚነት ላይ ወጣቱን እንደ ወረዳ እየሰራን እንገኛለን። ስለዚህ ዛሬም በ2017 በጀት ዓመት ውስጥ ከፍተኛ ወይም ደግሞ ፊት ለፊት ያሉ ሞዴል የምንላቸው የብልጽግና ቤተሰቦችን የሰሯቸውን ስራዎች አንዳንድ ስራዎችን ለማቅረብ ሞክራለሁ። ለምሳሌ ምንድናቸው ምን ተግባራት ናቸው እነዚህ የብልጽግና ቤተሰቦች ሞዴል ያደረጋቸው ምን ተግባራትን ሰርተው ነው ከሌላው የብልጽግና ቤተሰብ የተሻለ ነገር ያላቸው ስንል በእርግጥም ሁሉም የብልጽግና ቤተሰብ ሞዴል የምንላቸው ወይም ጠንካራ የምንላቸው ናቸው። ግን ከዛ ውስጥም የተሻለ ደግሞ ፊት ለፊት የወጡትን ምን ተግባራትን አከናወኑ ምን ነገሮችን አደረጉ ስንል ለምሳሌ የሌማት ትሩፋት፣ የከተማ ግብርና፣ የሰላምና ጸጥታ ስራዎች፣ ብልጽግና ቤተሰብ ውይይት በየወሩ ወይም ደግሞ እንዳስፈላጊነቱ ደግሞ በ15 ቀን ውይይት ያደርጋሉ። የሌማት ትሩፋት ስንል ለምሳሌ ዶሮ ያረባሉ። ዶሮ እርባታ አለ። ዶሮ እርባታ ከማርባትም አልፎ ቤተሰባቸውን ጠቅሞ ራሳቸውንም ጠቅሞ አሪያ የሚሆኑበት ሁኔታ ነው ያለው። ለሌላው ወጣት አሪያ የሆኑበት ወጣቱ ከነሱ ተምሮ ሌላውም የብልጽግና ቤተሰብ ወይም ህብረት የምንላቸው ከነሱ በመማር እነሱም ወደዚህ ተግባር እንዲገቡ ወደ ሌማት ትሩፋት እንዲገቡ። ለምሳሌ አንድ ወጣት ገና ጀማሪ የምንላቸው ወጣቶች ወይም ደግሞ የብልጽግና ቤተሰብ አባላት የሆኑት በቀን እስከ 10 እንቁላል ያገኛሉ ጀማሪ የምንላቸው። ከዛም ብሎ ነባሮቹ ደግሞ ከዛም በላይ ብዙ እንቁላል በማግኘት የቀን ገቢያቸውን በማስተካከል ኢኮኖሚያቸውን በማስተካከል ቤተሰቦቻቸውን በመርዳት ራሳቸውን በመቻል ጥሩ ኢኮኖሚ ደረጃ ላይ ያሉ የብልጽግና ቤተሰብ አባላት አሉ። ብሎም ደግሞ ከተማ ግብርና ላይ በዛው ልክ መመገብ የሚፈልጉትን ከጓሯቸው አትክልትን ከጓሯቸው በማግኘት እነዚህ ተግባራት ላይ በጣም ከፍሰፊ ተግባራትን ሲተገብሩ የነበሩ የብልጽግና ቤተሰብ አባላት ናቸው። ብሎም ደግሞ የጸጥታ ተግባር ላይ ስንል ከማህበረሰቡ ጋር ፊት ለፊት በመሆን ወጣት ፊት ለፊት መሆን ስላለበት እነዚህ ወጣቶች የሞዴሉ አካል አባላት ፊት ለፊት በመሆን ማህበረሰቡን በማነቃቃት እናት አባቶቻችንን በማነቃቃት ብሎም ሌላም ወጣት ተነቃቅቶ አካባቢውን ቀየውን ለአካባቢው ሰላም እንዲሆን ለመጠበቅ ከፍተኛ ሚና ያደረጉ ያሉ ወጣቶች ናቸው። እንደ ወረዳችን ሰፊ ተግባርን እየተገበሩ ያሉ ወጣቶች ናቸው። ብሎም ደግሞ አካባቢያችን የአፍሪካ ህብረት መቀመጫም ስለሆነ ብዙ ወጣቶች በዛ ዙሪያ ላይ ከጸጥታው ጋር አካል ጋር በመሆን አካባቢያቸውን በመጠበቅ ብዙ ተግባራትን ሲያከናውኑ ወይም ሲከውኑ የነበሩበት ሁኔታ ነው በዚህ በጀት ዓመት ያየነው እና እነዚህ ተግባራትን በመተግበር ከሌላው ካሉን የብልጽግና ቤተሰብ የተሻለ አፈጻጸም ስላላቸው ሞዴል ተብለው ለዚህ ሊቀርቡ ይችላል ማለት ነው። ስለዚህ በእንደዚህ ተግባራት በእነዚህ በዘረዘርናቸው ተግባራት ይሄ የብልጽግና ቤተሰብ ሞዴል ሊሆኑ ይችላል ማለት ነው። በጣም ክፍት ነኝ እና እነዚህ ዶሮዎች ከወጣት ክፍት ናቸው የተሰጡኝ። ሁሉም ዶሮዎች እንቁላል ጥሩ ናቸው። ሽያጭ ላይ እንደተናል እየሸጥን ነው። እነዚህ ይመስላሉ ዶሮዎቻቸው። በ04 እንገኛለን። የብልጽግና ወጣት ክንፍ 33 ቤተሰብ ነንና በዶሮ እርባታ ተጠቃሚ ሆነን እያረባ እንገኛለን። ሌላው ከባለሙያ ጋር በዲል በማድረግ በመነጋገር እያረባ እንገኛለን። ከተማ ግብርና ላይ
እየሰራን እንገኛለን እና ያው እንደ ሐዋስ እንደ ቤተሰብ በወር በ15 ቀን አንዴ እየተገናኘ እየተወያየን እንደ ወጣት በአሉ በከተማ ግብርና በዶሮ እርባታ ላይ ያሉትን ነገሮች እየተነጋገርን እየሰራን እንገኛለን። እንደሚታየው በዶሮዎቹ ተጠቃሚ ሆነን በቀን ያው የተወሰኑት ይጥላሉ። በቀን ቢያንስ በቀን እስከ 10 እንቁላል ከዛም በላይ ይጣላል። ያላደጉ ዶሮዎችም አሉ። እንደ ጀማሪ ነው እንደ ወጣት ጀማሪ ሆነን እየሰራን ነው። ሰውነት ተሰይ ወረዳ 504 ከዚህ በፊት ወስጃለሁ። ዶሮ 10 ይወልዳሉ። እነዚህ ግን አሁን በቅርብ ጊዜ ሰፋቸው ስለሆኑ በራም ናቸው። በራም ሁለተኛ ወራቸው ነው ገና መጠራት ጀመሩ። የበፊቶቹ ግን ይጥላሉ። ወጣት ከንት ነኝ።
ኢትዮጵያ